ይህች ግዙፍ ሉዓላዊት ሀገር እጅግ በጣም ሰፊ ከመሆኗ የተነሳ 11 የተለያዩ የጊዜ አቆጣጠሮችን የምትጠቀም ሲሆን በዚህም በዓለም ላይ ከማንኛውም ሀገር የሚበልጥ የጊዜ አቆጣጠር ልዩነትን በማስተናገድ ትታወቃለች። አጠቃላይ ስፋቷን በተመለከተም ከትንሿ ፕሉቶ ከምትባለው ድንክ ፕላኔት የገጽ ስፋት በእጅጉን ይበልጣል። ይህ ብቻዋን የተንሰራፋችበት መሬት የምድራችንን አጠቃላይ የመሬት ክፍል 10% ያህል የሚሸፍን አስገራሚ መጠንም አለው። ይህ የማይገመት ስፋት ሩሲያን ከአውሮፓ፣ ከአውስትራሊያና ከአንታርክቲካ አህጉራት ሁሉ እንድትበልጥም ያደርጋታል። እንዲያውም መላውን የደቡብ አሜሪካ አህጉር ከግምት ካስገባን ደግሞ ከአህጉር ሳይቀር እኩል የሚያደርጋት የመሬት ግዛት አላት ማለት ነው። በዚህ ታላቅ የቆዳ ስፋት ምክንያትም ሩሲያ በሁለት የተለያዩ አህጉራት ማለትም በአውሮፓና በእስያ ላይ የምትገኝ ልዩ ሀገር በመሆን ትታወቃለች። ይህንንም የጂኦግራፊያዊ አንድነት ለመግለጽ ዩሬዥያ የሚል መጠሪያ ተሰጥቷታል። ይህች ግዙፍ ምድር 14 የተለያዩ ሀገራት ጋር በቀጥታ የመሬት ድንበር የምትጋራ ሲሆን ከነዚህም መካከል በተለያዩ አህጉራት ላይ የሚገኙና በፍጹም ይገናኛሉ ብለን የማንገምታቸውን እንደ ኖርዌይ፣ እንደ ታላቋ ቻይና እና እንደ አሜሪካ የመሳሰሉ ሀያላን መንግስታት ይገኙበታል። ምንም እንኳን በአማርኛ ተናጋሪ ማህበረሰቦች ዘንድ አገርን በእናት አምሳል የመጥራት ልማድ ቢኖርም የሩሲያ ዜጎች ግን አገራቸውን በትልቅ ክብር አባት ሀገር ወይም ኦቴቼስትቮ በማለት በታላቅ የኩራት ስሜት መጥራትን ይመርጣሉ። ይህ አገራቸው በታሪክ ውስጥ ያሳየችውን ጀግንነትና ጠባቂነትን የሚገልጽ ጥልቅ የባህል አገላለጽ ነው። ብዙዎቻችን የዓለምን ካርታ እንደዚህ ጠፍጣፋ አድርገን የምናስብ በመሆናችን በአሜሪካና በሩሲያ መካከል ለመሻገር ቀናትን የሚወስድ እጅግ ረጅም ርቀት ያለ ይመስለናል። ሆኖም ምድር ክብ መሆኗን ማስታወስም ያስፈልጋል። እናም በሩቅ ምስራቃዊ የሩሲያ ጫፍና በአላስካ ግዛት መካከል ያለችው ትንሿ ርቀት በቤሪንግ የባህር ወሽመጥ ውስጥ በሚገኙት በሁለቱ የዲዮሜድ ደሴቶች መካከል ተደብቆ ይገኛል። በእነዚህ ሁለት ደሴቶች መካከል ያለው አጭር ርቀትም ሲለካ 3.8 ኪሎ ሜትር ብቻ ነው። ትንሿ ዲዮሜድ የአሜሪካ ግዛት ስትሆን ትልቋ ዲዮሜድ ደግሞ የሩሲያ ፌዴሬሽን አካል ናት። በዚህ እጅግ አጭር ርቀት ላይ በሩሲያ በኩል ቆሞ አሜሪካን በግልጽ አሻግሮ ማየት ይቻላል። አስደናቂው እውነታ ደግሞ የእነዚህ ሁለት ደሴቶች የባለቤትነት ልዩነት ብቻ ሳይሆን በመካከላቸው ያለው የጊዜ አቆጣጠር አስገራሚ ልዩነት ነው። በአሜሪካዋ ትንሿ ዲዮሜድ ላይ አሁን ቅዳሜ እኩለ ቀን 6 ሰዓት ቢሆን በደቂቃዎች ውስጥ የሩሲያዋን ትልቋን ዲዮሜድ እንደተሻገርን ራሳችንን እሁድ ከቀኑ 5 ሰዓት ላይ እናገኘዋለን። ምንም እንኳን በ4 ኪሎ ሜትር በማይበልጥ ርቀት ላይ ቢገኙም በመካከላቸው ያለው የጊዜ ልዩነት ወደ 23 ሙሉ ሰዓታት የሚጠጋ ነው። ይህ ልዩነት የሚመነጨው በዓለም አቀፉ የሰዓት መለወጫ መስመር ነው። ከጥንት ጀምሮ በእነዚህ ሁለት ዲዮሜድ ደሴቶች ላይ የኢስኪሞ ወይም የዩፒክ ዘመድማች ህዝቦች ይኖሩ የነበረ ሲሆን እነዚህ ህዝቦች በዋናነት በሰሜን ዋልታ፣ በሳይቤሪያ፣ በግሪንላንድና በካናዳ የሚገኙ የፖላር አካባቢ ነዋሪዎች ናቸው። ዛሬ ላይ በአሜሪካዋ ትንሿ ዲዮሜድ ደሴት ላይ ወደ 80 የሚሆኑ የኤስኪሞ ህዝቦች በአንጻራዊ ሰላም የሚኖሩ ሲሆን በሩሲያዋ ትልቋ ዲዮሜድ ደሴት ላይ ግን ሰላማዊ ሰዎች የሚኖሩበት ቦታ መሆን አቆማለች። ይልቁንም የቀዝቃዛው የዓለም ጦርነት ወቅት አሜሪካን በቀጥታ አፍንጫዋ ስር ለመጀመር የሚያስችል ስትራቴጂካዊ የጦር ሰፈር ለመሆን በማሰብ ቀድሞ ይኖሩ የነበሩ የኢስኪሞ ተወላጅ ደሴቷን ለቀው ወደ አባት ሀገር ሩሲያ እንዲሄዱ ተደርገው ደሴቷ ሙሉ በሙሉ ወታደራዊ የጦር ሰፈር ሆና ቆይታለች። ትንሿ ዲዮሜድ የአሜሪካ አላስካ ግዛት አካል ስትሆን ስፋቷ 7 ስኩዌር ኪሎ ሜትር ያህል ብቻ ነው። በዚህ አካባቢ ምንም አይነት የመንገድ ወይም የመኪና መሰረተ ልማት የሌለ ሲሆን አካሏ በሙሉ ማለት በሚቻል ሁኔታ በግራናይትና በኳርትዝ ድንጋዮች ተሸፍኗል። ይህች ደሴት ከዋናዋ የአሜሪካ ግዛት ጋር የምትገናኘው በሄሊኮፕተር በረራ ብቻ ሲሆን በአጠቃላይ የባህር ወፎች መራቢያ ቦታ በመሆኗ ለጤናም ሆነ ለቋሚ ኑሮ ተመራጭነትን አታገኝም። ይሁን እንጂ ዓለምን የተጸየፉ በሚመስሉ ሁኔታዎች ውስጥ የሚኖሩ 80 የሚሆኑ ሰዎች ከዓለም ተነጥለው ዲዮሜድን መምረጣቸው እጅግ አስገራሚ ነው።
ከሩሲያ ምስራቃዊ ጫፍ ከአሜሪካ ድንበር ተነስተን ወደ ምዕራብ አቅጣጫ ጉዟችንን ስናደርግ ያልተለመደ ድንበር ያለው አንድ የሩሲያ ግዛት እናገኛለን። ዋናዋ የሩሲያ ምድር የምዕራቡ ድንበር ከሚያበቃበት ቦታ 370 ኪሎ ሜትር ያህል ርቆ በቤላሩስ፣ ላትቪያ እና ሊቱዌኒያ ሀገራት ተከቦ ብቻውን የተቀመጠ 1 ሚሊዮን ዜጎች የሚኖሩበት የሩሲያ ግዛት ይገኛል። ይህ ግዛት ካሊኒንግራድ ይባላል። ይህ አካባቢ ወደ 13000 ስኩዌር ኪሎ ሜትር ስፋት የሚይዝ ሲሆን ከሁለተኛው የዓለም ጦርነት በፊት የጀርመን ግዛት የፕሩሺያ ዋና ከተማ የነበረ ሲሆን የድሮ ስሙም ኮኒግስበርግ ይባላል። ጀርመን በሁለተኛው የዓለም ጦርነት ከተሸነፈች በኋላ በወቅቱ በፍቅር አፍ ላይ የነበሩ አሸናፊዎች ህብረት ማለትም አሜሪካ፣ እንግሊዝና ሶቪየት ህብረት ተስማምተው የጀርመንን ግዛቶች ግማሹን ለፖላንድ ግማሹን ደግሞ ለሶቪየት ህብረት በመከፋፈል እንዲወስዱ ወሰኑ። በዚያን ዘመን ዛሬ ላይ ራሳቸውን ችለው የአውሮፓ ህብረትና የኔቶ አባል የሆኑት ሊቱዌኒያ፣ ኢስቶኒያና ላትቪያ የታላቋ ሶቪየት ህብረት አካል በመሆናቸው ኮኒግስበርግን ለሶቪየት ህብረት መስጠት ከመላው ግዙፍ ግዛቷ ላይ የበሬ ግንባር ታክል ቁራጭ መሬት እንደመጨመር ስለታየ በወቅቱ ማንም ሰው ጠቀሜታውንና ጉዳቱን በትክክል አላሰላሰለውም ነበር። ሩሲያ ኮኒግስበርግን የመጠቅለል ዕድል ሲሰጣት በስፍራው የነበሩትን ጀርመናውያንን በፍጥነት በማባረር ሩሲያውያንን አሰፈረችበት። ለስፍራውም ካሊኒንግራድ የሚል አዲስ መጠሪያ ሰጠችው። ይህ ስም የተሰጠው በሶቪየት ህብረት የ1917 የቦልሼቪክ አብዮት ውስጥ ቁልፍ ሚና የነበረውና የስታሊን የቅርብ ሰው የነበረው ሚሃኤል ካሊንን ለማሰብ ነው። ዓለም ግን ተቀያያሪ ናትና ነገሮች ሁልጊዜም በነበሩበት አይቆዩም። ከሁለተኛው የዓለም ጦርነት በኋላ በሶቪየት ህብረትና በምዕራባውያን መካከል የነበረው ፍቅር ተሟጠጠ። እናም ቀዝቃዛ በተባለው የዓለም ጦርነት ውስጥ ሁለት ተቀናቃኝ ጎራዎች ተፈጥረው መቆራቆዝ ያዙ። ፊት ለፊት ለመጋፈጥ ድፍረት ባይኖራቸውም ሁለቱም ጎራዎች አንዳቸው ለአንዳቸው ጉድጓድ ይቆፍሩ ነበር። እንዳለመታደል ሆኖ ሶቪየት ህብረት ቀድማ የተቆፈረላት ጉድጓድ ውስጥ ወደቀች። በ1991 ዓ.ም ግብዓተ መሬቷ ሲፈጸም ከ1940 ጀምሮ በኃይል ተይዞ የነበሩት ሊቱዌኒያ፣ ኢስቶኒያና ላትቪያ ግዛቶች ለአቅመ ሀገር በቅተናል በማለት ከእናት ሀገራቸው ተሰናብተው የሀገርነት ጉልቻ መሰረቱ። ይሄኔ ከጀርመን የተወሰደችው ካሊኒንግራድ ብቻዋን ቀረች። የሶቪየት ህብረት መውደቅ የመጨረሻው ሰበብ የነበሩት መሪዋ ሚሃኤል ጎርባቶቭ ካሊኒንግራድን የሚከቱበት ቢያጡ በስጦታ መልክ ለሊቱዌኒያ አበረከቷት። ሊቱዌኒያ ግን ይህንን ስጦታ አልተቀበለችውም። ወደ 15000 ስኩዌር ኪሎ ሜትር ስፋት ያለው መሬት ያውም ወደብን የሚጨምር ስትራቴጂካዊ ቦታ በነፃ አግኝቶ አልቀበልም ማለት በቅጡ ሲታይ የዋህነት ወይም ጅልነት ሊመስል ይችላል። ሆኖም የሊቱዌኒያ ፖለቲከኞች የሩሲያን ገራገርነት በወቅቱ ጠርጥረው ነበር። ጎርባቶቭን ጭብጥ ቆሎ ይዞ ወደ አሻሮ እንደተጠጋ ብልጣብልጥ ህፃን አድርገው ነበር የቆጠሯቸው። በውጤቱም በዚህ ደፋር ውሳኔያቸው ዛሬ ላይ ህዝቦቻቸው ያመሰግኗቸዋል። ምክንያቱም 1 ሚሊዮን የሚጠጉ የሩሲያ ዜጎች ካሊኒንግራድን ይዘው ሊቱዌኒያን ተቀላቅለው ቢሆን ኖሮ የሊቱዌኒያን ብሔር ስብጥር ከማዛባቱም በላይ ሩሲያ ቁስሏ ተገግ ሲልላት ካሊኒንግራድን ሳይሆን ሙሉዋ ሊቱዌኒያ የራሴ ነች ብላ ልትጠይቅ ትችል ነበር። እምቢ ቢባሉ ደግሞ በኃይል ጠቅልላ ህዝበ ውሳኔ እንዲደረግላት በመጠየቅ በቁጥር ብዙ የሆኑት ሩሲያንን ከአባት ሀገር ሩሲያ ጋር የመቀላቀል ፍላጎታቸውን ይገልጹ ነበር። ይህም ማለት የ2014ቱ የክሪሚያ ጣጣ በሊቱዌኒያ ላይ ይከሰት ነበር ማለት ነው። ዛሬ ላይ ካሊኒንግራድ ከዋናዋ ሩሲያ 370 ኪሎ ሜትሮች ርቃ የምትገኝ የአባት ሀገር ሩሲያ ግዛት ናት። ከነዋሪዎቿ 86 በመቶ የሚሆኑት የሩሲያ ዝርያ ያላቸው ናቸው። ካሊኒንግራድ ለሩሲያ የምትሰጠው ኢኮኖሚያዊና ወታደራዊ ጠቀሜታ በዋጋ የሚገመት አይደለም። በኔቶ አባል ሀገራት መካከል ከፍተኛ የሆነውን የጦር ኃይሏን በነፃነት ማሰማራት እንድትችል የረዳች ሲሆን የካሊኒንግራድ ወደብ የበረዶ ግግር የሌለበትና ከዓመት ዓመት አገልግሎት መስጠት የሚችል በመሆኑ የኢኮኖሚ ጠቀሜታቸው እጅግ ከፍተኛ ነው። ከምንም በላይ ደግሞ የሩሲያ አስፈሪ የባህር ኃይል የባልቲክ መርከብ ጓድ መቀመጫ ሆኖ በማገልገል ላይ ይገኛል። እዚህ ስፍራ ላይ እጅግ ዘመናዊ የአየር መከላከያ ስርዓት፣ ከምድር ወደ ሰማይ የሚወነጨፍ ሚሳኤል፣ የኔቶን እንቅስቃሴ ልቅም አድርጎ የሚቃኝ ራዳር፣ የምድር ኃይል የልዩ ተልእኮ ኮማንዶ እናም ሩሲያ ይፋ ባታደርገውም በዓለም ላይ ቁጥር 1 የሆነችበት የኒውክለር ኃይሏ እንደሚገኝ በሰፊው ይነገራል። ኔቶ በፖላንድና በባልቲክ ባህር አካባቢ ከፍተኛ ጦር የሚያከማቸው ይህንን ስትራቴጂካዊ ስጋት በመፍራትም ነው። አያድርገውና በኔቶና በሩሲያ መካከል የጸጥታ ችግር ቢፈጠር ሩሲያ የባልቲክን ባህር እንዳይጠቀም በመገደብ ጦርነቱን በሩቅ የምታደርግበት እንዲሁም የኔቶ አባል ሀገራት የሆኑትን ላትቪያ፣ ሊቱዌኒያና ኤስቶኒያን ከኔቶ ነጥላ በማስቀረት ለመቆጣጠር የሚያስችላት ስትራቴጂካዊ ቦታ ነው። አሁን ደግሞ እስቲ ወደ ዋና ከተማዋ ጎራ እንበል።
ይህች ሀገር በዓለም አደባባይ የምትታወቅበትና የሀያልነት ጥንካሬዋ ምልክት የሆነችው ዋና ከተማዋ ሞስኮ በመላው ሩሲያ ትልቋ ከተማ ናት። ወደ 12 ሚሊዮን የሚደርሱ ዜጎቿ በውስጧ ይኖሩባታል። እሷም የሩሲያ የፖለቲካ የኢኮኖሚና የባህል ማዕከል ሆና በታላቅ ግርማ ትገለጣለች። ሞስኮ የክሬምሊን መገኛ ስትሆን ይህም በመካከለኛው ክፍለ ዘመን ከተገነቡ የመንግስት ቤቶች ሁሉ በግዝፈትም ሆነ በውበት አቻ የማይገኝለት የመንግስት ቤት ተደርጎ በታሪክ መዝገብ ሰፍሯል። ዙሪያውን በ2 ኪሎ ሜትር የጡብ ግንብ የታጠረ ሲሆን በዓለም ላይ ትልቁ የመካከለኛ ዘመን ምሽግ ሆኖ ቆሟል። ይህ ታላቅ ምሽግ የምድራችን የመጨረሻው ኃያሉ ሰው የፕሬዝዳንት ቭላዲሚር ፑቲን መኖሪያና የሥራ ቦታ ነው። ፑቲን ራሳቸውን ከምንም አንስተው የምድራችን ኃያል ሰው የሆኑ ሲሆን አያታቸው የነ ሌኒንና የነ ስታሊን ወጥ ቤት ውስጥ ይሰሩ ነበር የሚለው ታሪካቸው የእሳቸውን አስደናቂ የስልጣን ጉዞ የሚገልጽ ነው። ፑቲን ገና ተማሪ ሆነው ድንገት ብድግ ብለው የኬጂቢ ቢሮ አንኳኩተው ሰላይ መሆን እፈልጋለሁ አሉ። በቢሮ ያገኟቸው ሰዎችም ሰላይ መሆን ከፈለጉ ቢያንስ በሕግ ዲግሪ ይዘው እንዲመለሱ ነግሯቸው ወደ ቤት ሸኟቸው። ሰውየው ግን ደረቅ ናቸውና ከ7 ዓመታት በኋላ በሕግ የመጀመሪያ ዲግሪያቸውን ይዘው ዳግም ወደ ኬጂቢ ቢሮ አመሩ። ፍላጎታቸው ሰምሮ ከሰላይነት አልፈው በሚወዱት የስለላ ሙያ የኮሎኔልነት ማዕረግንም አግኝተውበታል። የአረማመድ ባለሙያዎች የፑቲንን አረማመድ የአልፋ ሜል ወይም ደግሞ የአልፋ ወንዶች እርምጃ ነው ይሉታል። የምርመራቸውን መልስ ያገኙት ከኬጂቢ የስልጠና ማንዋል ላይ ሲሆን ኬጂቢ ደግሞ አባላቱ መሳሪያ መያዝ የሚጠበቅባቸው በቀኝ እጃቸው እንዲሆን በማለት ወደ ግራ ዘንበል ብለው ግራ እግራቸውን እያስቀደሙ እንዲራመዱ ያዛል። ይህ ደግሞ ለፈጣን ማጥቃት ያግዛል ይላሉ ባለሙያዎቹ። ሩሲያና ኢትዮጵያ በዲፕሎማሲው ዓለም ቋሚ ወዳጅ የለም የሚለውን የዘመናት ወግ የሚሽር የሚመስል ጥልቅ ፍቅር ያላቸው ወዳጅ ሀገራት ናቸው። ይህ ወዳጅነት የጀመረበትን 125ኛ ዓመትም በቅርቡ በታላቅ ክብር አክብረውታል። በእርግጥ ሩሲያና ኢትዮጵያን ያሳሰረው ከዲፕሎማሲ የሚወፍር ገመድ በመካከላቸው ያለ ይመስላል። ጀግኖች አያቶቻችን አድዋ ተራራ ላይ እብሪተኛውን ጣሊያን ከበው በበረታ ክንዳቸው ድባቅ ሲመቱ ከጎናችን ቆማ እሰየው ያለችው ብቸኛዋ የነጭ ሀገር ሩሲያ ነበረች። በእሰየው ብቻ ግን አላበቃችም። ነጭን ተቃውማ ከጥቁር ወገን በመቆም ለአድዋ ጦርነት 30,000 ጠመንጃና 5,000 ጎራዴዎችን አበረከተች። እንዲሁም ሐኪሞቿን ልካ በጦርነት የተጎዱ ቁስለኛ አያቶቻችንን ያከመች የክፉ ቀን ወዳጅ ናት። የሚገርመው ደግሞ ይህ ሁሉ ሲሆን ግን ኦፊሴላዊ ግንኙነት እንኳን ባልተመሰረተበት ወቅት መሆኑ ነው። ፋሺስት ሙሶሎኒ የአድዋ ውርደቱን ሊቀበል ለሁለተኛ ጊዜ እናት ሀገራችንን ለመውረር በመጣበት ወቅት በሊግ ኦፍ ኔሽንስ ፊት ኢትዮጵያን ደግፈው ጣሊያንን ተቃውሞ ከቆሙ ሀገራት ሩሲያ ቀዳሚዋ ነበረች። ከጊዜ በኋላም አምባገነኑ የሶማሊያ ፕሬዝዳንት መሐመድ ዚያድ ባሬ ኢትዮጵያን ወሮ ደፋር እግሮቹ መሬታችንን በረገጡ ጊዜ አባቶቻችን በድንገት ከየሀገሩ ጥግ ተሰባስበው የዚያድ ባሬን ጦር በካራማራ ላይ ድባቅ መቱት። ጦሩ ሰማይ ግንባሩን እስኪመታው ሲሸሽ ወዳጅ ሀገር ኪውባንና ደቡብ የመንን አሰልፋ ሩሲያ ከጎናችን ነበረች። ሩሲያ በወጉ ያላመሰገናት ተከፍሎ የማያልቅ ውለታ የዋለችልን ሀገር ናት። ዛሬም በግብፅ አነሳሽነት በተባበሩት መንግስታት የጸጥታው ምክር ቤት የኢትዮጵያን ስም በክፉ ሲነሳ በማዕቀቡ ሊቀጡን ሲደውሉቱ ኢትዮጵያን ማነክቷት የምትልልን ሩሲያ ናት። ይህንን አይቶ የኢትዮጵያና የሩሲያን ወዳጅነት ያጋመደውን ሚስጥር መመርመር ብልህነት ነው። በእርግጥ የታላቁ ባለቅኔ አሌክሳንደር ፑሽኪን ቅድመ አያት የሆኑት አብርሃም ፔትሮቪች ሃኒባል ኢትዮጵያዊ ናቸው። ይህ የአንድ ቤተሰብ ታሪክ ነው። ሰፊውን የሩሲያና የኢትዮጵያ ሕዝብ ግን በቆዳ ቀለም፣ በጂኦግራፊ አቀማመጥ፣ በባህልም ሆነ በአኗኗር ስልት የሚያመሳስላቸው ነገር የለም። የሁለቱን ሀገራት ሕዝቦች የሚያጋምዳቸው ከስጋም ከደምም የሚወፍር አንድ ታላቅ ሚስጥር ግን አለ። ይኸውም እምነት ነው። ከሁለቱ ሀገራት ሕዝቦች አብዛኞቹ አንድ ሃይማኖት ይጋራሉ። ሩሲያ የክርስትና እምነት የተዋወቀችው ከኢትዮጵያ በሺህ ዘመናት ዘግይታ በ988 ዓ.ም ነበር። ከዛ ጊዜ ጀምሮ የሩሲያ መንግስታዊ አስተዳደርና የህዝቦቿ ባህል በከፍተኛ ደረጃ የኦርቶዶክስ ክርስትና ተጽዕኖ ያረፈበት ነው። እርግጥ ነው በኮሚኒዝም ዘመን ቤተክርስቲያን ታላቅ ስደትና መከራ አጋጥሟት የነበረ ቢሆንም ይህ ግን ሃይማኖቱንም ሆነ አማኞቹን አላጠፋቸውም። በ1991 ሶቪየት ህብረት ከፈራረሰች በኋላ ቤተክርስቲያኗ እንደቀደሙት ሺህ ዓመታት በነጻነት መንቀሳቀሷን ቀጥላበታለች። ዛሬ ላይ ፕሬዝዳንት ቭላዲሚር ፑቲንን ጨምሮ የሩሲያ ኦርቶዶክስ ቤተክርስቲያን ወደ 90 ሚሊዮን የሚጠጉ ምዕመናን አሏት። ይህም በዓለም ላይ ካሉ ታላላቅ የክርስቲያን ቤተ እምነቶች አንዷ እንድትሆን ያደርጋታል። በሀገራችን ውስጥ በተለይም በዩኒቨርሲቲዎች አካባቢ ቅዝቃዜ ያለባቸው ክፍሎች ሳይቤሪያ የሚል ቅጽል ስም ይሰጣቸዋል። የእውነተኛው ሳይቤሪያ ግን በሩሲያ ውስጥ ይገኛል።
ሳይቤሪያ ብቻውን ከአጠቃላይ የሩሲያ የቆዳ ስፋት 77 በመቶ የሚሆነውን የሚሸፍን ሲሆን ይህም የምድራችንን 9 በመቶ ያህል ማለት ነው። ይህ ግዙፍ አካባቢ በተፈጥሮ ሀብት የበለጸገ ነው። ሩሲያ 80 በመቶ የሚሆነውን ነዳጅና 85 በመቶ የሚሆነውን የተፈጥሮ ጋዝ የምትቀዳው ከሳይቤሪያ ነው። ከሳይቤሪያ የድንጋይ ከሰል፣ ወርቅና ዳይመንድም በከፍተኛ መጠን ይመረታል። ከፍተኛ የደን ክምችት ያለበት ቦታ በመሆኑም የጣውላና የእንጨት ምርቶቹ ለሩሲያ ከፍተኛ ገቢ ያስገኛሉ። የሳይቤሪያ ነዋሪዎች በቁጥር ወደ 33 ሚሊዮን ይገመታሉ። ይህም ከሀገሪቱ ዜጎች 23 በመቶ ያህሉን ይወክላል። የሳይቤሪያ ቅዝቃዜ ከዜሮ በታች እስከ 60 ዲግሪ ሴልሺየስ ሊደርስ ይችላል። ለምሳሌ ሳይቤሪያ ውስጥ የምትገኘው ያኩትስክ ከተማ በዓለም ላይ እጅግ በጣም ቀዝቃዛዋና በቋሚነት ሰው የሚኖርባት ከተማ በመባል ትታወቃለች። እዚህ ስፍራ ላይ የሙቀት መጠኑ ከዜሮ በታች 71 ዲግሪ ሴልሺየስ መመዝገቡ ይታወቃል። በዚህ እጅግ ከባድ ቅዝቃዜ ውስጥ ግን ወደ 300 ሺህ የሚጠጉ ሩሲያውያን ይኖራሉ። በዚህ አይነት ቅዝቃዜ የሚተን የሚመስለው ጭስ የሞቀ ውሃ ሳይሆን በድንገት ከአፍ የሚወጣውና ከዜሮ በታች 55 ዲግሪ ሴልሺየስ የሚቀዘቅዝ አየር ነው። እዚህ ያለው ቅዝቃዜ ልክ እንደ እሳት ያቃጥላል። በዚህ ቅዝቃዜ ውስጥ ቆሞ ከፍቅረኛ ጋር መሳሳም ፈጽሞ አይቻልም። ድንገት ተሳስቶ በባዶ እጅ ብረት ቢነኩ ከእጅ ጋር ተጣብቆ ይቀራል። በያኩትስክ ከተማ የመኪና ሞተር አይጠፋም፣ ምክንያቱም የሞተሩ ዘይት በቅጽበት በረዷማ ስለሚሆን። ቀጣይ በጋ እስኪመጣ ድረስም የመኪናው ሞተር ተመልሶ አይነሳም። ስለዚህ መኪናው ሞተሩ ሳይጠፋ መቆየት አለበት፣ ወይም እጅግ በጣም ውድ በሆኑ ማሞቂያ ባለባቸው ፓርኪንጎች ማደር አለበት። አሁን ግን እንደ ናታሻ የሚባሉ ሙቀት ሰብስበው መያዝ የሚችሉ የመኪና ሽፋኖች ለነዋሪዎች እፎይታን ሰጥተዋል። የሳይቤሪያ ነዋሪዎች ከዋና ከተማዋ ሞስኮ ጋር የሚገናኙት በባቡር ሲሆን የትራንስ ሳይቤሪያ የባቡር መስመር በምድራችን ላይ ረጅሙ የባቡር መስመር ነው። 8 የሰዓት አቆጣጠሮችንና 13 ከተሞችን አቋርጦ ያልፋል። ከምዕራቡ ጫፍ ሞስኮ እስከ ምስራቁ ጫፍ 9289 ኪሎ ሜትሮችን ይረዝማል። ግንባታው ብቻ ከ1891 እስከ 1916 ድረስ ማለትም 25 ሙሉ ዓመታትን ፈጅቶበታል። ከሞስኮ ተነስተው ምስራቁ ጫፍ ለመድረስም ያለምንም ማቋረጥ 6 ቀናትን መጓዝ ይጠበቅባቸዋል። መስመሩ ሀገራትን አቋርጦ የሩሲያዋን ሞስኮ ከቻይናዋን ቤጂንግ እና ከሞንጎሊያ ጋርም ያገናኛል። የሩሲያዋ ቼቼንያ ነዋሪዎች ጥብቅ የሆነ የእስልምና ሃይማኖት ስርዓትን የሚከተሉ ሙስሊሞች ናቸው። በነጻነታቸው ጉዳይ ከሩሲያ ጋር 2 አስከፊ ጦርነቶችን አድርገዋል። በሁለተኛው የዓለም ጦርነት ወቅት በተለይም በስታሊን አገዛዝ ከጀርመኑ ናዚ ጋር አብራቸዋል በሚል ከፍተኛ በደል ደርሶባቸዋል። በ1991 ሶቪየት ህብረት ስትፈራርስ ቼቼንያ እንደ ሌሎች የሶቪየት ግዛቶች ሁሉ ነጻነቷን አወጀች። በዚህ ምክንያት ከ1994 እስከ 1997 ለ3 ዓመታት የቆየ ደም አፋሳሽ ጦርነት ተካሂዶ በ1997 በተኩስ አቁም ስምምነት ተቋጨ። ይሁን እንጂ የቼቼንያ የመጨረሻው ዕጣ ፈንታ አልተለየለትም ነበርና ለ10 ዓመታት የዘለቀው ሁለተኛው የቼቼንያ ጦርነት በ1999 እንደገና ተጀመረ። ጦርነቱ ቆይቶ በ2009 ዓ.ም ቼቼንያን ራስ ገዝ የሩሲያ አካል በማድረግ ተጠናቀቀ። የቼቼንያ ነዋሪዎች በቁጥር ወደ 1.5 ሚሊዮን ይገመታሉ። ዛሬ ላይ ቼቼንያ ጥብቅ በሆነ እስላማዊ አስተዳደር ትገዛለች። ከተወሰኑ ቦታዎች ውጪ ያውም ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ካልሆነ ከሌሎች የሩሲያ ግዛቶች በተለየ በቼቼንያ ምንም አይነት አልኮል አይሸጥም። የሩሲያዋ ዋና ከተማ የቀይ አደባባይና የቦልሾይ ቲያትር ቤት መገኛ ናት። ሞስኮ እጅግ ንጹህ፣ ውብና ርካሽ በሆነው የባቡር ትራንስፖርቷም ትታወቃለች። በባቡር መስመሯ በቀን 9 ሚሊዮን ጉዞዎች ይደረጋሉ። ለምሳሌ ከዛሬ 70 ዓመት በፊት በስታሊን ዘመን የተገነባው በመሃል ሞስኮ የሚገኘው የኪቭስካያ የባቡር መስመር ዛሬም በዚህ የጥራትና የውበት ልክ ደንበኞቹን ያስተናግዳል። የሞስኮ ባቡር እንደ ምዕራባውያን ባቡሮች ለ30 ደቂቃ አያስጠብቅም። አንድ ባቡር ቢያመልጥ ቀጣዩ ባቡር በ1 ወይም በ2 ደቂቃ ልዩነት ወዲያው ከተፍ ይላል። አጠቃላይ የሞስኮ የባቡር መስመር 449 ኪሎ ሜትሮችን የሚረዝም ሲሆን 15 መስመሮችና 276 ጣቢያዎች አሉት። አብዛኞቹ መስመሮች ከምድር በታች የተገነቡ በመሆናቸው በቀላሉ ከአንድ መስመር ወደ ሌላው መቀየር ይቻላል። የሞስኮ የምድር ውስጥ የባቡር መስመር የትራንስፖርት ብቻ ሳይሆን የቱሪስት መስህብም ጭምር ነው። ሩሲያውያን ጎብኚዎች ሙዚየም ድረስ እስኪመጡ አይጠብቁም። ሙዚየሙን ጎብኚዎች ያሉበት ድረስ ወስደውታልና የምድር ውስጥ የባቡር መስመራቸው እንደ ኪነ ጥበብ ጋለሪ አድርገውታል። እዚህ ስፍራ ላይ ደህንነቱ እጅግ በጣም የተጠበቀ ነው። አያድርገውና ተቀጣጣይ ፈንጅ ወድቆ ቢገኝ የደህንነት ኃይሎች በቅጽበት በሚታየው ልዩ ሳጥን ውስጥ ይከቱታል።
በዚህም ሁሉ ነገር በቁጥጥር ስር እንደዋለ ይቆጠራል። ዛሬ ላይ ማንም የምድራችን ኃያል ሰው ጥራ ቢባል አንድ ብሎ የሚጀምረው ከፑቲን ነው። የፈረንጆቹ ሚሊኒየም ከጠባ ይኸው እስከ ዛሬ ድረስ ሩሲያን እንደ ገዛ ቤታቸው ይዘዋታል። የፈራረሰችውንና ደካማ የነበረችው ሩሲያ ተቀብለው በወታደራዊ አቅም፣ በጂኦፖለቲካዊ ተጽዕኖና በኢኮኖሚ የዓለም ከባድ ሚዛን አድርገዋታል። ፑቲን የተወለዱባት ሴንት ፒተርስበርግ የሩሲያ ውብ ከተሞች ከሚባሉት መካከል አንዷ ናት። ከተማዋ የሩሲያ ቬኒስ ትባላለች። በታላቁ ጴጥሮስ ዘመን አምስተርዳምን በሩሲያ ለመገንባት ታቅዶ የተቆረቆረች ከተማ ናት። በአርክቴክቸር በሙዚየምና በቲያትር ቤቶቿ ትታወቃለች። የሴንት ፒተርስበርግ የምድር ውስጥ የባቡር መስመር በምድራችን ላይ ጥልቁ የባቡር መስመር ሲሆን ወደ ታች 100 ሜትር ጥልቀት ይጠልቃል። በሩሲያ ኃያልነት ከተስማማን ከኃያልነቷ ጀርባ የሚገኘው ኃይል ደግሞ የነዳጅ ሀብቷ ነው። በቀን 10 ሚሊዮን በርሜል ነዳጅ ማምረት የምትችል የዓለምን የነዳጅ ዋጋ የመወሰን አቅም ያላት ሀገር ናት። በዓለም አቀፍ ደረጃም ሶስተኛዋ ትልቋ የነዳጅ አምራች ሀገር ናት። በተፈጥሮ ጋዝ ብቻ ካየነው ደግሞ በዓመት 407 ቢሊዮን ኪዩቢክ ሜትር በማምረት ከዓለም ቁጥር 1 ናት። 60 በመቶ የሚሆነው የሀገሪቱ ኤክስፖርትና ከ30 በመቶ በላይ ዓመታዊ ገቢዋ ከነዳጅ ሀብት ጋር የተገናኘ ነው። ነዳጅ የሚጠሏትን ሁሉ ወዳጅ የምታደርግበትም ማባበያዋ ነው። አውሮፓውያን ከሁለተኛ ዓለም ጦርነት ማብቃት ጀምሮ ከሩሲያ ጋር የከረረ ጸብ የነበራቸው ቢሆንም ምንም ያህል ቢጣሉ ግን ሁሌም አንድ ነገር ከዚች ሀገር ይፈልጋሉ፣ የነዳጅ ሀብቷ። ዛሬም አውሮፓ 30 በመቶ የሚሆነው የነዳጅ ፍጆቷን የምታገኘው አምርራ ከምትጠላው ሩሲያ ነው። ማሳረጊያችንን ስለ ወታደራዊ አቅሟ እንንገራችሁ። ሩሲያ በዓለም መድረክ ከምትታወቅበት ከምትከበርበትና ከምትፈራበት ዘርፎች አንዱ ወታደራዊ አቅሟ ነው። ሀገሪቱ 1 ሚሊዮን የሚደርሱ ቋሚ ወታደሮችና 2 ሚሊዮን የሚሆኑ ተጠባባቂ ኃይሎች አሏት። ችግር ቢመጣ ለጦርነት መውጣት የሚችሉ 34 ሚሊዮን ዜጎችም አሏት። ዓለም ላይ ከአሜሪካን በላይ ከፍተኛ የኒውክሌር መሳሪያ የታጠቀችም ሀገር ናት። ወታደራዊ ቁሳቁሶችን ኤክስፖርት በማድረግም ከአሜሪካ ቀጥሎ ሁለተኛዋ ሀገር ናት። በተለያዩ የጦር ኃይል ሚዛኖችም ከአሜሪካ ቀጥሎ የምድራችን ኃያሏ ሀገር ናት። ይህች የማትጠገብ የሩሲያ ምድር በታላቅነቷና በድምቀቷ ውስጥ ሌላ አስገራሚ እውነታን ታቅፋለች። የዓለም ረጅሙ ወንዝ ተደርጎ የሚቆጠረው የቮልጋ ወንዝ በአውሮፓ ውስጥ ይገኛል። ነገር ግን ሙሉ በሙሉ በሩሲያ ግዛት ውስጥ የሚፈስ ሲሆን ርዝመቱ ወደ 3692 ኪሎ ሜትር የሚጠጋ ነው። ይህ ታላቅ ወንዝ ከታላቁ የሩሲያ ሜዳ ተነስቶ ወደ ካስፒያን ባህር ይፈሳል። የካስፒያን ባህር ደግሞ በዓለም ላይ ትልቁ የተዘጋ ሐይቅ ወይም ሙሉ በሙሉ በመሬት የተከበበ የውሃ አካል ነው። ይህም ሩሲያን በዓለም አቀፍ ደረጃ እንደዚህ አይነት የጂኦግራፊ ልዕልና እንድትይዝ አድርጓታል። ከዚህ በተጨማሪ የሩሲያ ምድር በዓለም ላይ ካሉ የደን አካባቢዎች ሁሉ ትልቁን የደን ክምችት የያዘች ሲሆን ከመላው የዓለም ዛፎች ውስጥ 20 በመቶ የሚገኘው በሩሲያ ታይጋ ተብሎ በሚጠራው የሰሜናዊ የደን ክልል ውስጥ ነው። ይህ ታላቅ የደን ግዛት የሩሲያን የአየር ንብረት ሚዛን ከመጠበቅ ባለፈ ለዓለማችን ኦክስጅን ሚናው እጅግ የላቀ ነው። የሩሲያ የባህል ሕይወትም በልዩ ድምቀት የተሞላ ነው። የሩሲያ ሄርሚቴጅ ሙዚየም በዓለም ላይ ካሉ ጥንታዊና ታላላቅ የጥበብ ጋለሪዎች አንዱ ሲሆን በዚህ ግዙፍ የኪነ ጥበብ ቤተ መቅደስ ውስጥ የሚገኙት ስብስቦች ሁሉ ለማየት አንድ ሰው በእያንዳንዱ ስራ ላይ 2 ደቂቃ ብቻ ቢያጠፋ አጠቃላይ የሙዚየሙን ይዘት ለመሸፈን 6 ሙሉ ዓመታትን ሊወስድበት እንደሚችል ይገመታል። አስገራሚው እውነታ ደግሞ ይህን ውድ የጥበብ ቅርስ ከአይጦች ለመጠበቅ ሲባል በሙዚየም ውስጥ ከ70 በላይ የሚሆኑ ድመቶች እንደ ኦፊሴላዊ ጠባቂ ተቀጥረው የሚሰሩ መሆናቸው ነው። ይህም በሩሲያ ሕዝብ ዘንድ ለድመቶች ያለውን ጥልቅ ፍቅር ያሳያል። በመጨረሻም የሩሲያዋ ሴንት ፒተርስበርግ ከተማ በ1000 የሚጠጉ ድልድዮች የተሞላች በመሆኗ የብዙዎችን ትኩረት በመሳብ የሰሜኑ ቬኒስ ወይም ደግሞ ቬኒስ ኦፍ ደ ኖርዝ የሚል ቅጽል ስም ያገኘች ሲሆን ከጣሊያኗ ቬኒስ በ3 እጥፍ የሚበልጡ ድልድዮች ያሏት በመሆኑ በዓለም ላይ ካሉ ውብና አስገራሚ ከተሞች ተርታ ትሰለፋለች። ለዛሬ ያዝንላችሁ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንደዚሁም ለወዳጆቻችሁ ሼር በማድረግ እንድታካፈሏቸው እንጠይቃለን። በቀጣይ በሌላ ታሪክ እስከምንገናኝ ሰብስክራይብ ምልክቷንና የደወልን ምልክቷን በመጫን የዙረት ቤተሰብ እንድትሆኑ በትህትና እንጠይቃለን። ሰላም ቆዩን።